አሁን ወደኛ እንምጣ እሺ እስልምና እንዴት ነው ሰው ሁሉ ኃጢያተኛ ነው ብሎ አምኖ ከተቀበለ አሁን ትልቁ ጥያቄ እስካሁንም አልተመለሰም ያው ዙሪያ ጥንጥም እየሄድኩኝ ነው ላብራራ ብዬ ምንድነው ከኃጢያታችን ነፃ ምንወጣው በምንድነው ኃጢያተኛ መሆናችሁን ካመናችሁ እናንተ ሙስሊሞች እንዴት ትድናላችሁ አሉን አይደል ቀጥታ ወደ ጉዳዩ ልግባ አንደኛ ዋናው የሚያድነን የመጀመሪያው መንገድ ተውባ ወደ አላህ በመጸጸት መመለስ ኃጢያተኛ መሆናችንን አምነን ተቀብለን አላህ በቁጣው ወይ በቅጣቱ ሳይቀጣን በፊት ንስሐ በሉት ተውበት ካደረግን ኢስቲግፋር ካረግን ሙሉ ኃጢያታችን ይደመሰሳል ያለ ተውባ ያለ መግፊራ ያለ ኢስቲግፋር ያለ ንስሐ የኃጢያት ስርየት በእስልምና የለም ነው ምንለው ተውባ ወይም ወደ አላህ በመጸጸት መመለስ የሱን ምህረት መጠየቅ ሙሉ ኃጢያትን የመደምሰስ አቅም አለው የመጀመሪያውና ቀዳሚው ተግባር ሰው ኃጢያተኛ መሆኑን አምኖ ተቀብሎ አላህን ይቅርታ መጠየቅ ነው እንጂ ዋጋ ተከፍሎልኛል ደም ፈሶልኛል አይደለም ተግባባን በሌላ ሰው ጽድቅ አትድንም በሌላ ሰው ኃጢያትም አትጠፋም ምትጠፋው በራስ ኃጢያት ነው ምትድነው በራስ እምነት በራስ ንስሐ በራስ ጽድቅ ነው እያንዳንዱ ሰው ተጠያቂነቱ በጫንቃው ላይ ነው ስለ ሳዲቅ መሐመድ ዋጋ የሚከፍልበት ምክንያት የለም ስለ መሐመድ መልካም ስራ ሳዲቅ የሚድንበት ምንም ምክንያት የለም የመጀመሪያው ኃጢያተኛ መሆንን ካመንክ ላንተ ኃጢያት ራስህ እንጂ ሌላ ሰው እንደማይጠየቅ እርግጠኛ ከሆንክ ጌታህ እንዳይጠይቅህ እንዲምር ከፈለክ በነፍስ ወከፍ ንስሐ ግባ ኃጢያተኛ መሆንን ምንና በዚህ ጌታ በአላህ ፊት ተናዘዝ አንተን አላህ ሊምርህ አንተ ልትማር በአላህና በአንተ መሃል አማላጅ ዋጋ ከፋይ ጣልቃ ገብ ሶስተኛ የሚባል የለም አላህ ጌታችን ነው እኛ ባሪያዎቹ ነን እሱ ንጹህ አምላክ ነው እኛ ኃጢያተኛ ባለ ዕዳዎቹ ነን የሚከሰን እሱ ነው የሚፈርደው እሱ ነው ተከሳሹ እኛ ነን በሁለታችን መሃል ጣልቃ ገብቶ ሶስተኛ አካል እኔ ከፍርድ ነፃ ልውጣ ወይ ይፈረድብኝ ምን አገባውና ነው የሚገባው እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢያተኛው እኔ ነኝ አይደለም እንዴ የጌታዬን ህግ ስለጣስኩኝ ለፍርድ ምቀርበው እኔ ነኝ ባለመብቱ ደግሞ ማን ነው ትእዛዙን የሰጠኝ ጌታ ነው ትእዛዜን ጥሰሃል ህጌን አላከበርክም ብሎ ይከሰኛል ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው የሱን መብት አልጣስኩማ እሱ የደነገገውን ህግ አላፈረስኩማ ወይ እሱ የከለከለኝን ነገር አልተዳፈርኩም አይመለከተውም ማለት ነው ከከሰሰኝም ጌታዬ ነው ነፃና ይቅር ብያለሁም ካለኝ ይሄው ጌታ ነው ተግባባ ዚና መስራት በኃጢያት የሚያስከስሰው ዝሙት አትስሩ የሚል ህግ ስላለ ነው አይደለም ይሄን ህግ ማን ያወጣው አላህ ህጉን የተላለፈው ደግሞ እኛ ከተጠየቅን ማን ነው የሚጠይቀን እሺ ኢሳ ምን ሊያረግ ነው የሚያድነኝ በዚህ መሃል የሱ ህግ አይደለማ እሱ እኮ አይደለም ዚና አትስራ ያለኝ እሱ አይደለም ስገድ ጹም ብሎ ያዘዘኝ እሱ አይደለም አትዋሽ አትስከር ያለኝ ጌታዬ ነው በነቢያት በኩል ህግ ያወረደው አምላኬ ነው ህጌን አክብር አለኝ ነፃ ምርጫ ሰጠኝ ፈጠረኝ አቅምን ለገሰኝ ነገትን ሳይቀን ህጌን የታረከው ብሎ አሁንም መክሰስ የጌታዬ መብት ነው በባለ መብቱ ጌታዬና በባለ ዕዳው ባለ ኃጢያተኛው በኔ መሃል ሶስተኛው አካል ጣልቃ ገብቶ አንተን እኔ ላድንህ አለኝ ምን ማለት ነው ስለዚህ የአላህ ህጎች እኮ ትርጉም አልባ ናቸው ማለት ነው ምክንያቱም አላህ ያዘዘልኝን እንደፈለኩ መጣስ እችላለሁ ለምን በመሃል ሶስተኛ ጣልቃ እየመጣ እንዳትነካው ብሎ የሚያስፈራራላ ሃይደር ልጅ አንዳንድ ጊዜ አይታዘዘኝም እላችኋለሁ ምሳሌውን ስሙ ለምን ተቆጥቼ ለመጣው ስል እናቱ ትመጣለች እንዳትነካው አሃ በሷ ከተማመለ ከዛሬ በኋላ በንቀት ያየኛል ናይና ቃምጣ ብለው አላመጣም ምክንያቱም የሆነ ነገር ያደርገኛል ብሎ እንዳይፈራ ጣልቃ ገባለዋ ዋስና የሚሆነው እናቱ ምንድነው ታዲያ የዛኔ የኔ አባትነት ትርጉሙ ይሄን ምሳሌ ነው እኮ ዛሬ እየገለጽን ያለነው የአላህ ህግ ተጥሶ የአላህ መብት ተጥሶ እኔ ወንጀለኛ ሁኜ ሳለ ግን የራሱን ምህረት አልጠየቅኩትም ያንተኑ መብት ነው የጣስኩት ባካ አንተ ይቅር በለኝ ብዬ ንስሐ አልገባውም ሶስተኛው መጣና አለሁልህ ብሎ በመሃል ዋጋ ከፈለልኝ አንተ ካለህልኝማ ምን አገባው ያኛው ብልስታደ ምን ማለት ነው እስቲ እንደዚህ ያስተምሩ ስለዚህ እስላም በአላህና በባሪያው መሃል ጣልቃ ገብቶ ይቅር በለው ሊል የሚችል አካል አይደለም ያንተ ተውበት ያንተ ንስሐ ነው የሚያስፈልገው ግልጽ ነው ከኔ ጋር ናችሁ እየተግባባን ነው የመጀመሪያው መዳኛ መንገድ ይሄ ነው ይላል እስላም ማስረጃው የቱ ጋር ነው በተውበት በንስሐ ሰው እንደሚድን ከተባለ ቁርአን በሱረቱ ዙመር ቁጥር 53 ላይ በግልጽ ይናገራል በ39ኛ ሱራ ቁጥር 53 ላይ አላህ ምን ይላል قل يا عبادي الذين أسرفوا على أنفسهم እናንተ በነፍሶቻችሁ ላይ
ወሰን ያለፋችሁ ባሮቼ ሆይ ይላል። አላህ ራሱ ነው ጥሪ የሚያቀርብልን። ኃጢአተኛ መሆናችንን የሚያውቀው ጌታ ምን አለ? በነፍሶቻችሁ ላይ ድንበር የጣሳችሁ ባሮቼ ሆይ አድርጉ ያልኳችሁን ትእዛዝ ማድረግ እየቻላችሁ በመተው አታድርጉ ያልኳችሁን ነገር መጠንቀቅ እየቻላችሁ በመዳፈር ከኔ መስመር የወጣችሁ ኃጢአተኛ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ነው። ከኔው እዝነት ከኔው ቸርነት በፍጹም ተስፋ ልትቆርጡ አይገባም ነው ያለው። ከዚህ በኋላ ንስሐ ብገባ ወደ ጌታዬ ብመለስ እውነት እስከዛሬ የሰራሁትን ኃጢአት ሁሉ ይሄ ጌታ ይምረኝ ይሆን ወይ በማለት በምንም አይነት መልኩ ተስፋ እንዳትቆርጡ አለ። ለምን? ኢነላህ የግፊሩ ዙኑበ ጀሚዓ እኔ አላህ እንደሆንኩኝ ኃጢአትን በጠቅላላ የምምር ጌታ ነኝ አለ። በእከሌ በኩል ከመጣችሁብኝ አይደለም ያለው። እኔው ራሴ ኃጢአትን የምምር ጌታ ነኝ፣ ምህረትን አዘጋጅቻለሁ። እናንተን ሰዎች አርጌ ባሮች አርጌ ስፈጥራችሁ እንደምትሳሳቱ አውቃለሁ እያለ ነው። ከህግ እንደምትወጡ አውቃለሁ። ስለዚህ ለሚመለሱ ባሮቼ ምህረትን አዘጋጅቻለሁ፣ እምቢ ላሉት ደግሞ ቅጣትን አዘጋጅቻለሁ አለ። አላህ ጀነትና ጀሃነምን ቀድሞ የፈጠረው ለምንድን ነው? ለሁለቱም ተገቢ የሆነውን ያውቃላ። ጀነትን ለሚመለሱ ጀሃነምን እምቢ ብለው ለዛው ለቀሩ እንደሆነ ስላወቀ እኔ ምህረተ ሰፊ ነኝ፣ ኃጢአትን ሁሉ ምራለሁ፣ ተስፋ የሚባል ነገር እንዳትቆርጡ። ኢነሁ ሁወል ገፉሩ ረሂም እኔ ማለት ለባሮቼ አዛኝ መሐሪ ጌታ ነኝ ነው ያለው። ተስፋ እንዳትቆርጡ ያለው ከምህረቱ እንጂ ከሺህ ዓመታት በፊት ለተከፈለ ዋጋ አይደለም። እና ምን እናድርግ? ይሄን ተስፋ ከሰጠን በኋላ ምን አለ ጌታችን? ወአኒቡ ኢላ ረቢኩም ወደኔው ወደ ጌታችሁ መንገድ በመጸጸት ተመለሱ አለ። ምን እንመለሰው ወደ አላህ ነው። የሚያሻግረን ድልድዩን የሚያስወጣን ሌላ አካል አያስፈልገንም። ያውቃላ የልባችንን አላህ። ወአስሊሙ ለሁ ለርሱም እጅ ስጡ አለ። ለሚያዘን ነገር ታዘዙ። ሚን ቀብል አን ያእቲየኩም ልዓዛብ ቅጣቱ ወደ እናንተ ከመምጣቱና ثم لا تنصرون ከዛም የማትረዱ እርዳታ የማታገኙ ከመሆናችሁ በፊት ቶሎ ለተውበት ቸኩሉ ነው ያለው። የሚምረው አላህ ነው። አማላጃችን ተውበታችን ነው። የኛው ንስሐ የኛው ኢስቲግፋር ነው እንጂ ሶስተኛ አካል በሚከፍለው ዋጋ አይደለም። አላህ ከደም ጋር ጉዳይ የለው፣ ከስጋ ጋር ጉዳይ የለው፣ ከልብ ጋራ ነው ጉዳዩ። በሐጅ ስርዓት ላይ ኡድህያን የእርድ ስርዓትን እንድንከውን ሲያዘን በዛው ግን ምን ብሎ ነገረን ጌታችን? ለን የናለ አላህ ሉሑሙሃ ወላ ዲማኡሃ አለ። የምታፈሱት ደምም ሆነ ስጋው እኔ ጋር አይደርስም ነው ያለው። እናንተው ጋር ነው ስጋው የምትበሉት። ምንድነው ታዲያ የሚደርሰው? ወላኪን የናሉሁ ተቅዋ ሚንኩም ልባዊ ፍራቻችሁ ግን ይደርሰኛል አለ። አላህ ልብን ነው የሚያየው። ኃጢአተኛ መሆንህን ከልብ ካመንክ በዚህ ተግባር ከተጸጸትክ አላህ ሊቀጣህም ሆነ ሊቆጣብህ ከፈለገ ከሱ ቁጣና ቅጣት ማንም ሊያስጥልህ እንደማይችል እርግጠኛ ከሆንክ ከዛ በኋላ በተሰበረ ልብ ወደ አላህ ሁለት እጅህን አንስተህ ያ ረቢ ማረኝ ካልከው ሙሉ ኃጢአትህን ይምርሃል። ልብህን ነው አላህ የሚፈልገው፣ መስዋዕቱን አይደለም። ምን ይሉን